እንደ ኔይማር ድሪብል አያደርግም፣ እንደ ሃላንድ በኃይል አይመታም፣ ግን ቡድኖችን ያፈራርሳል። ቶማስ ሙለር በ10 ዓመቱ ባየር ሙኒክ አካዳሚ ገባ። በ18 ዓመቱ ዋናውን ቡድን መቀላቀል ቻለ። ቶማስ ሙለር የእግር ኳስ ትልቁ ሚስጥር ነው። ጉልበተኛ አይደለም፣ ፈጣን አይደለም፣ ግን በሆነ መንገድ ሁሉም ቦታ አለ። እሱ ወደ ኳሷ አይሮጥም፣ ኳሷ ወደምትሆንበት ነው የሚሮጠው። አሲስት ያደርጋል፣ ጎል ያገባል። በባየር ሙኒክ ቤት ከ10 ዓመታት በላይ ከጎሎቹ ጀርባ ያለው ሰው እሱ ነው ማለት ይቻላል። ከ300 በላይ የጎል ተሳትፎችን ማድረግ ችሏል። 12 ቡንደስሊጋ፣ 2 ሻምፒየንስ ሊግ፣ 1 ዓለም ዋንጫ፣ በአጠቃላይ ከ30 በላይ ዋንጫዎችን ማሳካት ችሏል። በዛውም እግር ኳስ ስለ ቅልጥፍና ሳይሆን ስለ ኢንተለጀንስ መሆኑን አረጋግጧል። አሁንም በ35 ዓመቱ ባየር ሙኒክ ጎል በፈለገ ቁጥር ቶማስ ሙለር አለ። ቶማስ ሙለር በእንግሊዝ ፕሪሚየር ሊግ ቢጫወት ኖሮ ከዚህ የተሻለ ሌጋሲ ይኖረዋል ብላችሁ ታስባላችሁ?